ኢሚዲየትሊ በ2019 ምን ጀምረው የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባል ፕሮግራም ልንጀምር ነው። ይሄ ድሮ ዩኒቨርሲቲ ተማሪዎች የኛማ ሚኒስተር ስራው ነበር አሉ የትምህርት ሚኒስተር። ካሪኩለም ዘይዶ ተማሪ ማስተማር፣ ዜጋን ለመለወጥ ቀሌሊት የሚጥር ለአገሪቷ ጉልበት ልሂቃንን መፍጠር፣ ዓላማን ሰንቆ በተማሩ ዜጎች እንዲትመራ ሀገር አብራ እንዲትሰለፍ ከትላልቆች ጋር ጸንታም እንዲትቆም እንዳትሰበር ነበር አሉ ስራው መፈልፈል ምሁር። ታዲያ ምን ያደርጋል ያለው እኛ ሀገር የሆነ ጠማማ ያለበት ድንብርብር በሆነ ባልሆነው ህዝብን የሚያስቸግር ምን ዘዴ ልጠቀም ስሜታቸውን ልስበር፣ እንዴት ለራማመድ በሰውቱ ክብር፣ እንዴት ላጽድቃቸው እንዲሆኑ ወንበር እንዲዘልባቸው ከታች ከላኛው በር ብሎ የሚያስብ ነው የኛማ ሚኒስተር። ለዩልኝ ይስሙልኝ ህጉን ጽፈውታል። ከፖለቲክስ ነፃ የትምህርት ተቋማት ብለው ለጥፈዋል። በወርቃማ ቃላት እኛን ለማታለል፣ በወርቃማ ቃላት እኛን ለመሸንገል፣ የኛን አስተሳሰብ ከኛ ለመገንጠል፣ በእነሱ አስተሳሰብ እንደፈለጉ አስረው ተብትበው ለመጣል፣ ያስተሳሰብ ባሪያ የጭቆና ቀንበር እኛ ላይ ለመጣል፣ ትውልድን አምክኖ ከባህል ከወጉ ህዝብን ለመነጠል፣ ያሴሯ ሴራናት እኛን ለመበደል፣ ህዝብን ከህዝብ ጋር እንዲቀር መቻቻል፣ ፍቅር ሰላም ጠፍቶ እንድንኖር በጥል ከኬጅ እስከ ግቢ ፖለቲክስ ይለያል። ከፖለቲክስ ነፃ ብለው የገነቡት ከታች እስከ ላይኛው የትምህርት ተቋማት የፖለቲካ አይጦች የሚፈለፈሉበት፣ ፖለቲክስ ክትባት በነፃ ያለበት፣ ፖለቲካል አይዶ እንዴት እናስፈጽም እየተባባሉ የሚዶሉትለት፣ ፈረስ ላይን ተቋም ማን አለ እንዴት ቤት፣ ትምህርት ቤት አይደል ሃይማኖትን ከሃይማኖት፣ ብሔርን ከብሔር የሚታጋጩበት፣ ተፈጥሮ ባደለን በሰብአዊ መብት፣ ተፈጥሮ ባደለን በዚህ ድንቅ ውበት። ታዲያ ይሄ ሁሉ ወሬ ምን የሚሉት ይሆን ብላችሁ ካላችሁ ስሙኝማ እንዴ ከልብ ሆናችሁ፣ እኔው ተማሪው ነኝ የፖለቲካ አይጣችሁ፣ ብሶቴን ዝርዝሬ እስቲ ልንገራችሁ። ብርሃኑ ነጋ ስንት ጊዜ ሞከረ እሱም ማደንዘጃ፣ ትምህርት ላይ ላለ የሆነ ማፍሰጃ፣ እንደው በየዓመቱ ይዞት ብቅ ይላል አዲስ አንስቴቲክስ ለአይጦቹ ሊያቀብል፣ ለኛ በየጊዜው ተስፋችንን ሊያስጥል፣ የትምህርት ጥራት በሚለው ፕሮፋይል ብሬ ምን አባቱ ይዞት ደቅ ይላል። ድንገት ሲመለከት በለውጡ መነጽር ማትሪክን አስቀረ እኛ ስንሆን 10፣ ማትሪክን አስቀረ እኛ ስንሆን 10። ስንቱ የድሃ ልጅ ቶሎ ሲችል መማር፣ ድሃ እናት አባቱን ለማገዝ ሊሞክር በከንቱ አስቀረበት የሱንማ ነገር። ልክ በዛው ዓመት ፍሬሽማን አመጣ የፖለቲክስ ቶክሲን በእጅጉ ሊያጠጣ፣ ለናቹራል ሳይንስ ሶሻል ዚባዚንኬ ጣጣውን አመጣ። ትንሽ ቆየት ብለን ስንሆን 11 ፖርሽኑ ተቆርጦ መጽሐፉ መጣ። ትንሽ ቆየት ብለን ስንሆን 11 ሜን ፖርሽኑ ተቆራርጦ መጣ። 12 ስንደርስ ያረገው መነጽር ይልጭ ሲልበት አለ ይቅር መፈተን በየትምህርት ቤት፣ ግቢም ማስገባና መፈተን ጀመረ። ስንት የዲሃ ልጅ እንደዋለ ቀረ 12 ዓመት በከንቱ በረረ። ወዲ ግቢ ሲሄድ ትራፊክ አደጋ ስንት ተሰበረ። ማለት የሚችለው በብዙ ፋክተሮች ሳይሆንለት ቀረ። ከመግባታቸው በፊት ለአንድ ዓመት ይሄ በነፃ ያስተማራቸውን ማህበረሰብ ለማገልገልም ደግሞ ሌላም አለ ብሬ ብሎ አያልቅም። እዚህና መጣ ከ3 ዓመት በላይ ለተቀጠቀጠው ለዚህ ምስኪን ወንድም፣ አረ ይባሳለው ከዚህ የተለየ ዘንድሮ ያመጣው፣ አውጥቶ አውርዶ መላጣውን አኮ አርግዞ አምጦ ድንገት የወለደው የተጨነቀበት እንዴት ላሳድገው 365 ቀናት እንዴቱን ልቀንስ ከህይወታቸው ብሎ ያመጣው አዲሱ እጹ ነው። ይቻ ዓመት ብቻ ናት ልመረቅ ነው ሲል ሌላኛ ዱብዳ አንድ ዓመት መታከል ምን አለ ለአንድ የዲሃ ልጅ ከዚህ በላይ በደል። ለዲሃዋ እናቱ ልመረቅልሽ ነው እያለ ቆይቶ ሲነግራት በፊት በኋላዋ ሸክም ተሸክማ ላስተማረች እንስት፣ የቀን ስራ ሰርቶ ላስተማረው አባት ልጃችን ይማራል እኛማ ይቅርብን መብላቱ መጠጣት፣ እንዳይቸገረ ከራሳቸው በላይ መንጭቀው ለሰጡት አንድ ዓመት ሲታከል እንደው እንደ ድንገት ለዚያ ዲሃ አባቱ
ለዚያ ዲሃ አባቱ ምን ብሎ ይንገረው? ለዛች ዲሃ እናቱ ምን ብሎ ያስረዳት? እኔን ከገረመኝ ካሳቀኝ ንግግር ሳይማር ያስተማረው የሚለው ያስተምር ምትለው ፕሮፋይል ደምቃ የተጻፈች በወርቅ በብር ደምቃ የተጻፈች በወርቅ በብር አይብሬ ሸውደናለህ በማይሸወደው ሳይማር ላስተማረውማ ብታስብለት ልጁ ይድረስለት ትል ነበር ይመረቅለት። ወገቧን አጉብጣ ላስተማረች እናት እጁን እግር አድርጎ ላስተማረው አባት ወገቧን አጉብጣ ላስተማረች እናት ብለህ ታስብ ነበር ይሄድ ይድረስላት። እጁን እግር አድርጎ ላስተማረው አባት ብለህ ታስብ ነበር ይሄድ ይድረስለት ብለህ ታስብ ነበር ይሄድ ይድረስለት። ምንድነው ተማሪዎች ጠበጠባችሁኝ እኮ ልትገሉኝ ነው እንዴ? አረጋጉት እንጂ